ፍጹም ይባላል። የ12ኛ ክፍል ተማሪ ነው። በህይወቱ እንደ ትምህርትና ወላጅ አባቱ የሚጠላው ነገር የለም። ፍጹም ለወላጅ እናቱ ሲል ነው የሚማረው። እናቱ በጣም ምስኪንና ደሃ ነች። ባሏ ማለትም የፍጹም አባት ጥበቃ ሲሆን የሚሰራትን ከመጠጥ የተረፈች ከቤት ክራይ የማታልፍ ገንዘብ ለቤት ይሰጣል። ይሁን እንጂ የፍጹም እናት ለቀለብና ለተለያዩ ወጪዎች ስለሚያንሳቸው ጉሊት በመቸርቸር ኑሯቸውን ይደግፋሉ። ፍጹም ይሄ ያስፈልገኛል ካለ ግን ከየትም ብለው ተበድረው ይሁን ተርበው ያደርጉለታል። ታዲያ ሁሌም የፍጹም እናት ልጃቸው ተምሮ ትልቅ ደረጃ እንዲደርስ ይነግሩታል። ፍጹም ተወልዶ ያደገው ጨርቆስ አካባቢ ሲሆን ለእናትና ለአባቱ አንድ ነው። በእርግጥ ታናሽ ተወልዶለት ነበር። ነገር ግን ብዙ ሳይቆይ ነበር ወደ ፈጣሪው የተመለሰችው። ብዙ ሰዎች እንደሚሉት ከሆነ የፍጹም አባት መጠጥ ጠጥተው እየገቡ መረበሽ የጀመሩት ከዛ በኋላ ነበር። ፍጹም እንደማንኛውም ልጅ አይደለም። ጧት ተነስቶ ለእናቱ ጉሊት የምትሸጣቸውን እቃዎች ያደርስላታል። ከዛም የቤቱን ስራ በአግባቡ ሰርቶ ወደ ትምህርቱ ይሄዳል። ይህ ሁሉ ሲሆን ፍጹም እንደ ኩዮቹ ከወንድ ጓደኛ ውጪ ስለ ሴት አስቦ አያውቅም። ከ12ኛ ክፍል አጋማሽ በኋላ ግን ለፍጹም እንግዳ ነገር ገጠመው። አንድ ቀን በጧት ተነስቶ ለእናቱ እንደተለመደው እቃዎቹን ሊያደርስላት ሲሄድ በትከሻው ከያዘው ተጨማሪ በእጁ ፌስታል አንጠልጥሎ ይዟል። ይሄኔ አንዲት ነጠላ የለበሰች እድሜዋ ከሱ ብዙም የማይርቅ ሴት ላግዝህ ስትል በእጁ ያንጠለጠለውን ፌስታል ተቀበለችው። እሱም ስለከበደው በሰዓቱ አልተግደረደረም ነበር። በሁለቱ መሃል ማንም ሳይተነፍስ ዝምታ እንደሰፈነ የእናቱ ቦታ ጋር ደረሱ። ሊያመሰግናት ቃል አጠረው። ሲያስበው ቅፍ አድርጎ አስቸገርኩሽ አይደል አላት። እሷም በሁኔታው እንደመደንገጥ ያረጋት አይ ችግር የለውም አለች። ድምጿ ከንግግሯ ለዛ ጋር ተደምሮ ደጋግማ ብታወራ ያስብላል። አይቷት መልሶ አቀረቀረ። ሄዋን እባላለሁ አለችው። ፍጹም አላት። ስሙ የጠፋበት መሰለው። በጣም ታምራለች። ሴት ልጅ የቱንም ያህል ብታሸበርቅ ግድ የማይሰጠው ፍጹም ዛሬ ተረታ። ከልጅቷ ጋርም በዚች ገጠመኝ የተጀመረው ፍቅር ይበልጥ ያማረበት ሄደ። ይሄኔ እናቱን ማገዝ ላይ ቀዘቀዘ። ብዙ ጊዜውን ለፍቅረኛው ሄዋን ይሰጥ ጀመር። ሄዋን ባዛሩ ሀብታም ቤተሰብ አላት። የኮሌጅ ተማሪ ናት። ይህ በእንዲህ እንዳለ ታዲያ የሄዋን ልደት ይደርሳል። ፍጹምም ምንም ገንዘብ ስለሌለው በምን ሰርፕራይዝ ላርጋት ብሎ ይጨነቃል። ጓደኞቹን ሲያማክርም የህንድ ፊልም እያየ ተበላሸ አይደል እያሉ ይስቁበታል። እሱም በእነሱ ንዴት እናቱ ለክፉ ቀን ከምታስቀምጥበት ፍራሽ ስር በርብሮ ያገኛትን ይዞ በመውጣት ለፍቅረኛው ተወዷለች ያለውን የብር ሀብል በመግዛት የምትማርበት ኮሌጅ ድረስ ያመራል። በሩ ላይ ሲደርስም ከሰው ጋር ቆማ ስላያት በስልኳ ደወለ። አንስታ ሄሎ ይቅርታ እቤት ነኝ አባቢ ስላለ በኋላ ደውላለሁ ብላ ጆሮ ላይ ዘጋችበት። ፍጹም የማያውቃት ሴት መሰለችው። በአይኑ ያያት ዋሸችው። ቆሞ መጨረሻውን ያይ ጀመር። ከደቂቃዎች በኋላ ሴቶቹን ተሰናብታ ከአንድ ወንድ ጋር መኪና ውስጥ ገብተው ሄዱ። ፍጹምም የሚያየውን መገመት አልፈለገም። ሮጦ ሴቶቹ ጋር ሄደና ሄዋን አብራት ያለው ማን ነው አለ። እነሱም ከት ብለው ስቀው ለዛ ቢስ በሆነ ንግግር ልትደረበው ማረ ባሏ ነው አሉት። የሚያረጋው ጠፋው። በንዴት የገዛላትን ሀብል በጣጠሰው። ፍጹም አፍቅሮ ባመናት ሴት መከዳቱ ብቻ ሳይሆን ከእናቱ የፍቅረኛውን ደስታ አስበልጦ እናቱ በደካማ ጉልበቷ ለፍታ ለክፉ ቀን ብላ ያስቀመጠችውን ገንዘብ መንካቱ ህሊናውን ረበሸው። የእናቱንም አይን ማየት አሳፈረው። ይሄኔ ወደ ጓደኞቹ መሄድን መረጠ። ፍጹም ስለ ልጅቷ እያሰበ እየተበሳጨ ስለነበር በረንዳ የሚያድሩት ጓደኞቹ ለብርድ ብለው የገዙትን አረቄ ጠጣው። ይሄኔ ያለመደ ጨጓራው አሲድ እንደነካው ገላ ተንገበገበ። እንደዛ ተሰቃይታ ያሳደገች ነገ ልጄ ትምህርቱን ጨርሶ ያሳልፍልኛል ብላ የምታስብናት በልጇ በድንገት መጥፋት በድንጋጤ ታመመች። ሐኪም ቤት እንዳትሄድ ልጇ ለክፉ ቀን ያኖረቻትን ገንዘብ ወስዶባታል። ጉዳይ የማይሰጠው አባት አረቄውን ልፎ ለጠገበ ጎረምሳ ልጨነቅም ሲል ዓለሙን ትቶታል። ቀናቶች እየሄዱ ሳምንት ላይ ደረሱ። እናቱም አቅማቸው ስለደከመ ከዚህ በላይ መቆየት አልቻሉ። የልጄን አይን ላይ እንዳሉ አረፉ። ፍጹም ከምንም በላይ የምትበልጥበት እናቱን ባለማስተዋል አጣት። ለፍቅር ብሎ ያጠፋው ጥፋት እናቱን ነጠቀው። ፍጹም የእናቱን ሞት በሰማ ጊዜ ክፉኛ ነበር ያዘነው። ከዛ ጊዜ በኋላ
በሴቶች ላይ ቂም ያዘ። የመጀመሪያ እርምጃው ከጨርቆስ በሐዘን የተጎዳ ልቡን ብቻ ይዞ ወደ ፒያሳ ዘፈር ቀየረ። ከዛም ጋራጅ ገብቶ በረዳት ሜካኒክነት ስራ ጀመረ። ፍጹም ላየው በጭራሽ የተጎሳቆለ አይመስልም። ቆንጆ ነው። በዛ ላይ በስፖርት ያዳበረው የሰውነት ቅርጽ ወንዳ ወንድነትን አላብሶታል። ለዛም ማንኛውንም ሴት ማማለል ይችላል። በረፍት ቀኑ ሲኒማ ይገባል። ማታ ከስራ በኋላ ጥሩ አለባበስ ለብሶ ወክ ያደርጋል። ይሄኔ ሴቶች አይናቸውን ይጥሉበታል። ፍጹምም የሚፈልገው ይሄንን ነበር። አንድ ቀን አንዲት 20 ዓመት እንኳን በቅጡ ያልሞላት ቆንጆ ሴት መኪና ተበላሽቶባት መጣች። ይሄኔ ፍጹም ገና የሥራ ልብሱን ለመቀየር እየተዘጋጀ ነበር። ስታየው ልቧ ደነገጠ። ወደደችው። እሱም ኩራቱን ጀመረ። ብዙ ደጅ ከጠናች በኋላ እሺ ብሏት ፍቅር ጀመሩ። ፍጹም እሷን የቀረባት አፍቅሯት ስላልነበር ከልብ እንድታፈቅረው ማድረጉን ቀጠለ። በፍቅር ለወራት ከቆዩ በኋላ አረገዘች። ይሄኔ ፍጹም የሚፈልገው ተሳካለት። አረገዝኩ ስትለው ሐላቅሽም አላት። በመጀመሪያ የቀለደ መስሏት ነበር። ነገር ግን ፍጹም ስልኳን ባለማንሳትና ከሷ በመሸሽ ተስፋ አስቆረጣት። ከፍጹም ያረገዘችው ሳሩን ፍጹም ሲክዳት የራሷን እርምጃ መውሰድ ጀመረች። በቅድሚያ የሚሰራበት ጋራጅ ድረስ በመሄድ በአባቷ አስጠየቀችው። ፍጹም ግን ልጆትን የትማላውቃትም ሲል ሸመጠጠ። በዚህ የተከፋችው ሳሩን ዳግም ፊቱ ቆማ ላትለምነው ወስና ሄደች። ሳሩን ምንም እንኳን የሀብታም ልጅ ብትሆንም ይህን ግን መቋቋም አቃታት። ልጇ ቢወለድ ያላባት ፍቅር ማደጉ ሳያንስ ሳሩን ፍጹምን በጣም ታፈቅሯለች። እሱን አጥቶ መኖር ከበዳት። ከቀናት በኋላ ፍጹም ሀገር ሰላም ብሎ ወደ ስራው ገብቶ ሳለ የሳሩን አባት ጥቁር ልብሳቸውን ለብሰው ብቻቸውን እያወሩ መጡ። እውነት ለመናገር ሁኔታቸው ያስፈራል። ሁሉም ሰራተኞች ደንግጠው ቆሙ። ይሄኔ ፍጹም የእናቱ ሞት ሐዘን ባደነደነው ልቡ ቀና ብሎ አይቷቸው ብቻ ወደ ስራው ተመለሰ። የሳሩን አባትም ናውጣ አንተ ሴሰኛ፣ የልጄ ሞት ምክንያቱ አንተ ነህ። ደስ ይበልህ፣ ይኸው ራሷን አጠፋች። አሁን ምን ልታደርግ ነው? ድግስ ደግሰ የመሞቷን ደስታ ታከብራለህ? ንገረኝ፣ ልጄን ለምን እንድትሞት ፈረድክባት? ለአንተ ጊዜያዊ ስሜት ብለህ ለምን? ብለው መሬት ላይ ተደግፈው የልጃቸውን ስም እየጠሩ ያለቅሱ ጀመር። እሳቸውን አይቶ አብሮ ያላለቀሰ አልነበረም። ይሄኔ ፍጹም ካቀረቀረበት ቀና ብሎ እኔ ለጊዜያዊ ስሜት ኖሬ አላውቅም፣ ግን የኔ ትምህርት መቋረጥና ከምንም በላይ በምድር የምታስፈልገኝን እናቴን ያጣሁበት ምክንያት ሴት ናት። ለሴት ልጅ ደግሞ አላዝንም፣ በጥቅም እንጂ በፍቅር ለማታምን ሴት አላዝንም ብሎ እንባውን እያዘራ ከነስራ ልብሱ ወጥቶ ሄደ። ይህ በእንዲህ እንዳለ ከ3 ቀን በኋላ ተመልሶ ወደ መስሪያ ቤቱ ተመለሰ። ይሄኔ ግን አለቃው አባረሩት። ፍጹምም በብስጭት ወጥቶ ወደ መጠጥ ቤት ሄደ። የሚገርመው አንድ እንኳን ጓደኛ አይፈልግም። ብቻውን ተቀምጦ ሲጠጣ ከቆየ በኋላ ተነስቶ ሲወጣ ሞቅ ብሎት ነበር። ይሄኔ 2 በእድሜም በቁመትም በሰውነትም የሚበልጡ ወንዶች አስቆሙት። ከዛም ባልጠበቀው መንገድ ነገር ፈለጉት። እሱም መጠጥ ያደፋፈረው ወንድነቱ እየተፈታተነው ገፍትሯቸው ሊሄድ ሲል ሁለቱም እኩል በሰነሰሩት ቡጢ ዘርረውት ከዛም እዛው በወደቀበት ቀጥቅጠውት ሄዱ። ማንም የሌለው ፍጹም ራሱን ስተወደቀ። ፍጹም ከሰዓታት በኋላ ሲነቃ አንዲት እናት ካጠገቡ ተቀምጧል። የት እንዳለ ለማወቅ በዙሪያው ተመለከተ። አንዲት ጠባብ ክፍል ውስጥ ብዙም ኮተት ያልበዛባትና የተኛበት ፍራሽ ከመሳሳት አልፎ አንሶላ ሆኗል። ሴትዮዋ ገና ከመንቃቱ የእናትነት አንጀታቸው ክፉኛ ማዘኑን እያሳበቀባቸው ተመስገን ጌታዬ፣ ነቃህ የኔ ልጅ አሉ። ደሙን የጠራረጉበትን ጨርቅ ለመሸሸግ እየሞከሩ በስስት አያቸው። እናቱን አስታወሰ። ይሄኔ አይኖቹን ባቀረዘዙ። ሴትዮዋም ልጄ ገንዘብ ስላልነበረኝ ነው ሐኪም ዘንድ ያልወሰድኩ። እዚህ በሬ ላይ ጥለው ሄደው እኮ ነው። ግን ምን አይነት አረመኔዎች ናቸው ብለው የሱን መልስ ሳይጠብቁ በከሰል ወደ ጣዱት ድስት አመሩ። ጥቂት ቆይተው በኩባያ አጥሚት ይዘውለት መጥተው ኩሽ ልጄ ተነስ፣ እቺን ጠጣ፣ ከዛ እጅህን አሻሃለሁ አሉት። ሰዓቱ ጨለምለም እያለ ነው። ፍጹምም እኚን ፈጣሪ የላካቸው መልአክ በስስት እያየ ተነስቶ አጥሚቱን ጠጣ። ከዛም እኔም እንደርሱ ሩሩህ እናት ነበረችኝ
አለ አቀርቅሮ ምድር እየተመለከተ። ከዛ ሳሉ እጃቸውን በቁንጫቸው ላይ አኑረው ገደልኳት አለ በጸጸት ውስጡ እየበገነ። ይሄኔ ሴትዮዋ ስብዓት ለአብ ብለው አማተቡ። ልጄ እውነትህን ነው አሉ። አዎ ማማ፣ ያኔ እኔ ብር ባልሰርቃት ታክማ ትድን ነበር። ያኔ እኔ እናቴን በዛሽ ከሃዲ ሰይጣን ባልቀይራት እናቴ አትሞትብኝም ነበር እያለ ያለቅስ ጀመር። ሴትዮዋም ልጄ ተረጋጋና የሆነውን አውራኝ እስቲ አሉት። ሁሉንም ነገር ነግሯቸው ሲያበቃ ይሄ ነው ማማ፣ የተደበደብኩትም በኃጢያቴ ነው አለ። ከዛም ቤት ውስጥ ለጥቂት ደቂቃ ዝምታ ሰፈነ። ሴትዮዋም ለፍጹም አጥንት የሚያለመልም ምክራቸውን ለገሱት። አባቱንም እየሄደ መጠየቅ እንዳለበት ነገሩት። እስከዚያው ግን እሳቸው ጋር እስከፈለገበት ጊዜ ድረስ ቢኖር ደስ እንደሚላቸው ነገሩት። ፍጹምም ተስማማ። እናት በማግኘቱ ደስ ያለው እማማ ግን እርሶ ልጅ የሉትም አለና ጠየቀ። እማማ የሺ ነው ስማቸው። ልጅም ነበራቸው፣ አንዲት እንቡጥ የምታሳሳ ግን በ15 ዓመቷ አረብ ሀገር ካሌጅ ኩብላ እስከ 6 ወር አለው እያለች ብደውልም ከዛ በኋላ ግን ድምጿ እንደጠፋቸው እያነቡ ነገሩት። እሱም አይዞት ትገኛለች ብሎ አጽናናቸው። ፍጹም ከተከራየበት ቤት ወጥቶ ከማማ የሺ ጋር መኖር ጀመረ። ስራም ልምድ ስለነበረው ተመልሶ ሌላ ቦታ ተቀጠረ። ከወራት በኋላ እማማ የሺ አደፋፍሮት አባቱን ለመጠየቅ ወደ ጨርቆስ ሄደ። ልክ ሊደርስ ሲል ልቡ በፍርሃት ራደ። እየቀፈፈው እዛች ደሳሳ ጎጆ ደረሰ። ግን ቤቷ ዝግ ነበረች። ይሄኔ አባቱን ለመጠየቅ የእናቱ ቡና አጣጭ የነበረች አስካለ ጋር ጎራ አለ። እትዬ አስካለም ገና ሲያዩት አይናቸውን ባቀረረ። ትንሽ ካወሩት በኋላ የአባቱን በሰው እጅ መገደል አረዱት። ይሄኔ የአባቴ ገዳይ ማን ነው ሲል መንደሩን በጩኸት አደባለቀው። ፍጹም አባቱንም እናቱንም በራሱ ቸልተኝነት አጣ። ማን ሊገልበት ይችላል? መገመት እንኳን አይችልም። ጎረቤቶቹ ፍጹምን አረጋግተው ከሰዓታት በኋላ ተቀመጠ። ይሄኔ አንድ የቅርብ የነበሩ ጎረቤት እንባቸውን እየጠራረጉ ልጄ አባትህ ምንም ጠላት አልነበራቸውም፣ ብቻ አንተ ጥላቸው ስትሄድና ሚስታቸው ማለቴ እናትህም በሞት ሲያጡ ብቸኝነቱን ለመርሳት አብዝተው ይጠጡ ነበር። ይሄኔ አንድ ሌሊት ሰክረው ወደ ቤት ሲጓዙ እንደሳቸው መጠጣቅሉን ያሳጣው ሰው በማይረባ ምክንያት ተጣልተው ሲገፈትረው አጋጣሚ አባትህ ድንጋይ ለወድቆ አጉል ቦታ ስለመታው በዛው ህይወቱ አለፈ አሉና እንባቸው ነጥላቸውን እስኪያርሰው ድረስ ይወርድ ጀመር። ፍጹም ህይወት በጣም ቀፈፈችው። የአባቱን ገዳይ ቢፈልግም ከፖሊስ እስከ ሰፈር አውቃለው የሚለው ሰው ጠፋ። ስለዚህም በራሱ መንገድ ሰውየውን ለመፈለግ ወስኖ ወደ እማማ የሺ ቤት ተመለሰ። ከወጣ በመቆየቱ አይመለስም ብለው ተስፋ የቆረጡት ሴትዮ ልክ ሲያዩት ልክ እንደ ልጅ በደስታ ቦረቁ። ከዛም ደግሞ ፊቱ ላይ ሐዘን አይተው ወዲያው አንድ ነገር ከፊቱ ያነበቡ መሰላቸው። ልጄ አባትህ ደህና አይደሉም አሉት በስስት እየተመለከቱ። ፍጹምም ከንግግሩ እንባው እየቀደመ እማማ አባቴ እኮ ሞተ፣ በባዶ ቤት ውስጥ ማንም የሚረዳው አጥቶ አባቴ በስተመጨረሻ በሰው እጅ ሞተ አለ። እማማ የሺ የራሳቸውን ሐዘን ሸሽገው ፍጹምን አጽናኑት። ይህ በሆነ በሳምንቱ የእማማ የሺ ልጅ ሰላም በጎረቤት ስልክ ደውላ ወደ ኢትዮጵያ ልትመጣ መሆኑ ተሰማ። እስከዛሬ ትኑር ትሙት የማትታወቅ ሰላም ልትመጣ መሆኑን ሲሰሙ እማማ የሺ በህልማቸው ነበር የመሰላቸው። በአጋጣሚ ላናገራቸው ሁሉ ስለ ልጃቸው ነበር ወሬያቸው። ፍጹምም የአባቱን ገዳይ አግኝቶ ለመበቀል ሁሌም ማታ አባቱ ይጠጣበት የነበረው ግሮዘሪ ይሄድና የዛን ቤት የረጅም ጊዜ ጠጪዎች ጆሮ ይጠባል። ይህ በእንዲህ እንዳለ ሰላም ከአረብ ሀገር መጣች። በእውነቱ ስትመጣ ያን ያህል አመት ሰው ሀገር ብትቆይም ባዶ እጇን ነበር የመጣችው። እማማ የሺም ልጃቸው ምንም አለማትረፉ አልታያቸውም። በህይወት መገናኘታቸውን ብቻ ነበር የሚፈልጉት። እማማ የሺም ልጃቸው ሰላምን ከፍጹም ጋር አስተዋወቋት። ሰላም እንዳየችው ልቧ ደነገጠ። በፍቅር አይን ተመለከተችው። እሱ ግን በወንድምነት አይን ነበር ያያት። ይህ በእንዲህ እንዳለ አንድ ቀን ምሽት እንደተለመደው መጠጥ ቤት ሄዶ ተቀመጠና ይጠጣ ጀመር። ይሄኔ በእድሜ ገፋ ያለ ሰው ያዋራው ጀመር።
መጀመሪያ ፍጹም ሰውየው የሚያወራውን ከምንም አልቆጠረውም። ከዛ ግን አንድ ንግግር ትኩረቱን ሳበው። አየኸው እንዴት እንደሚያደርገው? በዚህ እድሜው እንዲህ ሲቅለበለብ ነው ምስኪኑን ሰው ገፍትሮ እንዲሞት ያደረገው አሉ ሰውየው። ይሄኔ ልቡ ስንጥቅ አለ። የአባቱን ገዳይ ፊት ለፊት አገኘው። ፍጹም የአባቱን ገዳይ አንድ ነገር ከማድረጉ በፊት በደንብ እርግጠኛ ለመሆን ሰውየውን አንድ ጥያቄ ጠየቀው። ምን ጓደኛውን ነው የገደለው አለ። ይሄኔ ሰውየው አዳማጭ ያገኘለትን ወሬውን ለመሰለቅ እየተዘጋጀ አረቄውን ፉት አለና አይ አንተ ማቹማ ምን ለሱ ብቻ ለኛም የምሽት ጓደኛችን ነበሩ። ግን ምን ታረጋለህ? ሴት ልጃቸውን ገና በለጋ እድሜዋ ተነጠቁ። ከዛም ሚስታቸው ተከተለች። ይሄኔ አለኝ የሚሉት ወንድ ልጃቸው የት ገባ ሳይባል ጠፋና ብቻቸውን ቀሩ ብሎ ንግግሩን ለመቀጠል መለኪያውን አንስቶ ጎንጨት ብሎ ሳይመልሳት ፍጹም ከመቅስበት ተነስቶ አባቱን ገደለ የተባለውን ሰው በጠርሙስ አናቱን አለው። ይሄኔ ሰዎች ተረባርበው ያዙት። በደቂቃዎች ልዩነት ፖሊስ አካባቢውን ወረረው። ፍጹምንም ጥፋተኛ ነው ብሎ አሰሩት። ሰውየው በከፍተኛ ጉዳት ሆስፒታል ስለተኛ ምናልባት ከሞተ እንደማይፈታ ተነገረው። ሁሌም የማትቀረው የማማየሽ ልጅ ሰላም ነበረች። ሁሌም ምግብ ሰርታ ትጠይቋለች። እማማም አልፎ አልፎ ይመጣሉ። ፍጹም ከታሰረ 3 ወር ሞላው። ፍጹምን ሰለቸኝ ሳትል የምትጠይቀው ሰላም ሐሳቧ ሁሉ አለሱ ሆነ። እሱም አሁን ላይ ከሚያውቃቸው ሴቶች ስለተለየችበት ፍቅር የልቡን በር ያንኳኳ ጀመር። ሰላም ቆንጆ ከመሆኗን ባለፈ ብዙ ፈተናን ሊያውም በሰው ሀገር አሳልፋለች። ስለዚህ ሰው ያስፈልጋታል። ለዛም ነው ፍጹም ለሷ ለየት ያለ ስሜት ያደረበት። ልክ በ3ኛው ወር ሰውየው እስኪድን ድረስ ሊያሳክም ፈርሞ ተፈታ። ይሄኔ ከሱ በላይ እማማና ሰላም ተደሰቱ። ይህ በእንዲህ እንዳለ ፍጹም ሰውየውን ማሳከም ጀመረ። ከስራ መልስ ከሰላም ጋር ወክ ያደርጋሉ። ከዛም አልፎ አልፎ ቤተክርስቲያን ይሄዳሉ። በዚያ ሰዓት የፍቅር ጥያቄ አቅራቢ ሳይኖር ፍቅር ተጀመረ። እማማየሽም 2 ልጅ ስላላቸው ሁሌም ፈጣሪያቸውን ማመስገን ቀጠሉ። ታዲያ የፍጹምና ሰላም ደስታ ከቀናት አልዘለለም። የሰላም አባት ሳይሞቱ በፊት የነበረባቸውን ዕዳ በልጃቸው ቀይረውት ኖሮ አራጣ አበዳሪው አቶ ግርማ የሰላምን መምጣት ሲሰሙ ጊዜ ሳያጠፉ ሰላምን ለመውሰድ እማማየሽን ያስጨንቋቸው ጀመር። ይሄኔ ፍጹምን ብቻውን እንደሚፈልጉት ነግረውት ልጄ እህትህን ሰላምን ሊነጥቁኝ ነው። ያለኩየዋ የማትፈልገው ህይወት ውስጥ ልትገባብኝ ነው። ወይ እሷን መስጠት ወይ ከነወለዱ ዳውን መክፈል ግድ ነው። እንዳው እዳውን መክፈል መሞከር ደግሞ የማይታሰብ ነው ሲሉ አለቀሱ። ምንም ሳይላቸው ትቷቸው ወጣ። እድል ይሁን እጣፋንታ ብቻ ፍጹም የኔ ያላቸውን ሰዎች ሁሌም ይነጠቃል። በብዙ ችግሮች መሃል ልቡ ዳግም ማፍቀር ችሎ ሰላምን ማፍቀር ቢችልም የራሱ ማድረግ ግን አልቻለም። ምክንያቱ ደግሞ ገንዘብ ነው። ይህንን ሲያውቅ ወጥቶ ሲጠጣ መሸ። ሌሊት ላይ ሲመለስ ሰላም ቁጭ ብላ ተጠብቀው ነበር። ሰላም ከሚያውቃቸው ብዙ ሴቶች ትለያለች። ሴት ልጅ ብዙ ነገሩን እንዲያጣ መንስኤ ሆና ልቡን ብትሰብረው ሰላም ግን ትለያለች። ከነምንነቱ ተቀብላ ከልቧ ታፈቅሯለች። በብዙ መመዘኛዎች ተመዝና ያለፈች ብቸኛ ሴት ናት። ልክ ሲገባ እዛች ጠባብ ክፍል ውስጥ ወንበር ላይ ኩርምት ብላ ተቀምጣ ተጠብቀው ነበር። ፍቅር እንዳታወራ እማዬን ትቀሰቅሳታለህ፣ ተኝታለች አለች። ከተቀመጠችበት ተነስታ እሱን ለማስቀመጥ ወደሱ እየተጠጋች እሺ አላወራም የኔ ውድ አለ በተወለጋገደ አማርኛ። መስከሩን ለመሸሸግ እየጣረ ሰላምን ማቅፋው ታለቅስ ጀመር። ለምን ጥለኸኝ ታመሻለህ? ለምን ትጠጣለህ? አስጠላው ብላ ጠየቀችው። እሱም እንባውን ቁልቁል እያወረደ በፍጹም የኔ ውድ መቼም አታስጠይኝም፣ በቃ የኔ ላቶኝ ልቤን መስጠት ያሳሰበኝ አለ ወደ ደረቱ እያስጠጋት። የኔ ፍቅር እኔ እኮ ሁሌም ያንተ ነኝ አለችና ልትስማው ወደ ከንፈሩ ስትጠጋ አረ እማማ ይነቃሉ ውዴ አላት። እሷን ፈገግ ብላ ቅድም እኮ አውቄ ነው ሰካራም አይነህ መቼ ያያል፣ እማዬ እኮ ዛሬ ለቅሶ አዳር ሄዳለች አለችና እጁን ይዛው ወደ አልጋው አመሩ። ፍቅራቸውንም በነፃነት ይለጋገሱ ጀመር። ሰላምና ፍቅር አብረው አደሩ። የሰላም ልጅ አገረድ መሆን
ለፍጹም ቢገርመውም ክብሯን ለሱ አሳልፋ መስጠቷ ይበልጥ በልቡ ቦታ ሰጣት። የሁለቱ መዋደድ ግን ከምንም ሊያድናቸው አልቻለም። አራጣ አበዳሪው ሰውዬ የመጨረሻ ማስጠንቀቂያ ሰጡ። ሰላም ምንም እንኳን አሻፈረኝ ብትል ለእናቷ ስትል የግድ ማድረግ ነበረባት። የማትፈልገውን ሰው አገባች። ትርጉም አልባ ህይወት መምራት የቀፈፈው ፍጹም እማማ የሺን ተሰናብቶ ወደ ናዝሬት ሄደ። ምናልባት አየሩ ሲቀየር ለረሳት እችላለሁ ብሎ አስቦ ስለነበር ነው ይሄን ያደረገው። ሰላም ከሰውየው ጋር መኖር በጀመረች በወሯ ሰውየው አምጥቶ ለእናቷ ወርውሮላቸው ሄደ። እሳቸውም ደንግጠው ምን እንደተፈጠረ ሲጠይቋት ልጃገረድ ባለመሆኗ ሲያሰቃያት ቆይቶ አሁን ደግሞ የ2 ወር ነፍሰ ጡር መሆኗን ሲያውቅ እንደሆነ ነገረቻቸው። እማማ የሺም የሰሙትን ነገር ማመን አቃታቸው። ልጁ የማን እንደሆነ ጠየቋት። እሷም ያረገዘችው ከፍጹም መሆኑን አልቅሳ ነገረቻት። የሰላም ማርገዝና የፍጹም መጥፋት ያሳሰባቸው እናትና ልጅ ተቃቅፈው ከተለቃቀሱ በኋላ እንዴት ከፍጹም ጋር ይሄ ሊፈጠር ቻለ ሲሉ ጠየቁ። ሰላምም ራሷን ለማረጋጋት እንባዋን እየጠረገች በረጅሙ ከተነፈሰች በኋላ እማዬ እኔ ፍጹምን አፈቅሯለሁ አለች። እማማም ደንገጥ እንደማለት ብለው ልጄ እሱኮ በሴት ልጅ ስለተጎዳ ብለው ንግግራቸውን ሳይጨርሱ አውቃለሁ እማዬ፣ ግን ፍጹሜ ሁሉን ረስቶ ከልቡ አፍቅሮኝ ነበር። ግን እኔም እንደዛሽ ሴት ሌላ አግብቼ ዳግም ልቡን ሰበርኩት አለች። ይሄኔ እማማ የሺ ከልብ ተጸጽተው እያለቀሱ አይድል ይሄ እኔ ጥፋት ነው ብለው እድላቸው ማማረር ጀመሩ። ፍጹም ኑሮን ከአዲስ አበባ ውጪ ካረገ ሰንበትበት ብሏል። ግን እዛም ሆኖ ሰላምን መርሳት አልቻለም። እማማንም ጥሎ መሄዱ ረፍት ነሳው። እናቱን ጥሏት ሲሄድ እንደሞተችበት ሁሉ አሁን አሉኝ የሚላቸው ሰላምና እማማ የሚሞቱበት መሰለው። ይሄኔ ለመጨረሻ ጊዜ አይናቸውን አይቶ ለመመለስ ወደ አዲስ አበባ ተመልሶ እማማ የሺ ጋር ሄደ። እማማ የሺ ሲያዩት አይናቸውን ማመን አቃታቸው። እንደ ህፃን ዘለው ተጠመጠሙበት። ትንሽ ከቆዩም በኋላ እማማ የሺ የሰላምን ማርገዝ ነገሩት። ይሄኔ ከሰውየው መስሎት ፊቱ ላይ የሐዘን ጥላ ሲታያቸው እሳቸው መለስ አርገው ልጄ ካንተ እኮ ነው አሉት። ይሄኔ ምን እንዳስደነገጠው ባያቅም በድንጋጤ በድግ አለ። ከብዙ ሰዓት በኋላ ተረጋግተው ማሰብ ጀመሩ። ፍጹም የሰላምን እውነተኛ ፍቅር ስለተረዳና ለረጅም ጊዜ ተሰምቶት የማያውቀው የፍቅር ስሜት በውስጡ ስለነበር ሰላም የዘላለም የሱ ትሆን ዘንድ አገባት። ቤት ተከራይቶ አዲሱ ልጅ በደስታ ተቀበሉት። አሁን ሰላም ወልዳ ፍጹምን ደስተኛ አድርጓለች። እማማ የሺም ከልጅ አልፎ የልጅ ልጅ በማየታቸው ከልክ በላይ ደስተኛ ሆኗል። ህይወት ይቀጥላል። ገና ብዙ እናያለን።